ስንመጣ ያየነው ነገር ያቆየችልን ነገር ተስፋ ነው እንጂ ገንዘብ አይደለም። ካዝና ውስጥ የነበረው ተስፋ ነው። እኛም በፍጥነት የሰጠናችሁ ተስፋ ነው። ካዝና ውስጥ ያለውን ተስፋ ባልነው መርህ መሰረት ከተደመር ወደ ገንዘብ፣ ወደ ሀብት፣ ወደ ብልጽግና መቀየር ይቻላል። በኪስ የሌለን ሀብት ዲማንድ ካደረግን ግን ያው መልስ አያገኝም። ለምሳሌ ደሞዝ በሚመለከት እንደነገርኳችሁ እኔ ቢሮ በገባው በጥቂት ሳምንታት ውስጥ 20 ቢሊዮን ብር የደሞዝ ጉድለት ነበር። ሰራተኛው ደሞዝ ጭማሪ ይጠይቃል። መንግስት ግን እስካሁን የሚከፍለውም ማስቀጠል አይችልም፣ መክፈል አይችልም። ያን የነበረው ሩጫ ለመጨመር ሳይሆን ቢያንስ ሲያገኝ የነበረውን እንዳያጣ ማድረግ የምንችልበትን መንገድ መፈለግ ነበር። ከዚያ በኋላ ማክሮ ኢኮኖሚክ ኢምባላንሱ፣ አንኢምፕሎይመንት ላይ ያለው ስትራክቸራል ችግር፣ በገቢና ወጪ ንግድ መካከል ያለው ልዩነትና የውጭ ምንዛሬ ፍላጎት እጥረቱ ኢትዮጵያ ላለፉት 10-15 ዓመታት ስትበደር የቆየችውን ገንዘብ መክፈል አለመቻሏ አበዳሪዎች እና ረጂዎች ተስፋ የሌላት ሀገር ስለሆነች ተጨማሪ ብድር መስጠት አይገባም የሚል እሳቤ የያዙበት ጊዜ ነው። ይሄ በፍጥነት ካልተቀየረ በስተቀር ቅድም ካነሳቿቸው ባነሰ ለዕለት ጉዳይ የሚያስፈልጉ ቤዚክ ነገሮች ሳናሟላ ብዙ ችግር ሊያጋጥም ስለሚችል ትኩረቱ የነበረው ማክሮ ኢኮኖሚክ ኢምባላንሱን ማስተካከል ነው። ለምሳሌ ኮሜርሻል ሎን ብለን የወሰድናቸውን በአጭር ጊዜ በብዙ ቁጥር የሚከፈል የብድር ስርዓት ወደ ኮንሴሽናል መቀየር፣ ረዘም ባለ ጊዜ ቀስ እየተባለ እንዲከፈል ማድረግ ሰፊ ድርድር የሚፈልግ ነበር። በቅርቡ እንደሰማችሁት የኢትዮጵያ 30-40% ገደማ ኮሜርሻል ሎን ሪስትራክቸር ማድረግ ተችሏል። ይሄ የሚሰጠው እፎይታ በአመት ቢያንስ 400 እስከ 500 ሚሊዮን ዶላር መንግስት መክፈል የነበረበትን እፎይታ ያገኛል። ለጥቂት ዓመታት ማለት ነው። የሚከፍለው ክፍያ ከ500 ወደ 100 ዝቅ ይላል ወይም ከዛ በታች። ይሄ ማለት ለብድር ክፍያ የምናስቀምጠውን አሎኬት የምናደርገውን ሃርድ ከረንሲ ለሌላ ሴክተር ለማዋል እድል ይሰጠናል። በተጨማሪም በተራዘመ ጊዜ የሚከፈል ከሆነና 1 ዓመት 2 ዓመት ክፍያውን ከፈጸምን ከዚህ ቀደም ለማበደር ለመርዳት አስቸጋሪ ነው፣ ይሄ ሀገር ተስፋ የለውም ያሉ አጋር ኩባንያዎች፣ ሀገሮች፣ ግለሰቦች ተስፋ ሰንቀው ለማገዝ እንዲችሉ ያደርጋል። ከዚህ አንጻር የተሰራው ስራና ትኩረት የነበረው የእናንተን ደሞዝ ማሻሻል ሳይሆን እንዳልኳችሁ እንደ ሀገር ያሉብንን ስብራቶች መፍታት ነው። ይሄ ሰክሰስፉል ስራ ስለሆነ ከእንግዲህ በኋላ አልቆለታል ማለት አይደለም። በጣም ተስፋ የሚሰጥ ጅምር አለ። እሱን እያሰፋን ሄደን እንደ ሀገር ያለብንን ችግር እንፈታለን የሚል እምነት ነው ያለኝ። ትናንት ማታ አባቴ መጥተው ነበርና ከገጠር ከእናንተ ጋር ስብሰባ እንዳለ ነገርኳቸውና መርቅልኝ አሉ። የመጡት እግራቸው ታሞ ጅማ እቺ ጣታቸውን ቆረጧትና ወደዚህ ብለድ ሰርኩሌሽን መድረስ ስላልቻለ እግራቸው አበጠ። መሄድ አልቻሉም። በጣም ያማቸው ነበር። መጥተው ከትናንትና ወዲያ ሕክምና አገኙ። እዚህ መድኃኒት ተሰጣቸው እና ቀኑ ሙሉ ፎይ ብሎ ስለዋሉ ከእግዚአብሔር በታች እኮ እነዚህ ሙያተኞች ፈዋሽ ናቸው፣ ስሰቃይ ነበርና መርቅልን አሉ። አሁን ይሄ ትናንትና ጀስት ቤቴ ሀፕን ያደረገ ነገር እናንተ የረገሟችሁን፣ የደበደቧችሁን፣ የሰደቧችሁን ብቻ ሳይሆን ለእናንተ አክሰስ የሌላቸው ሽማግሌዎች፣ አሮጊቶች ልክ እንደ ልጅ ስለእናንተ የሚጸልዩ የሚያመሰግኑ እንዳሉም ባላንስ አድርጎ ማሰብ ጥሩ ነው። የሚሳደበውን ብቻ ሳይሆን የሚመርቀውንም የሚያመሰግነውንም ማየት ጥሩ ነው። መጨረሻ ላይ ያለው ወንድም ኮምፓሽን ፋቲግ አደገኛ ነገር ነው። ወደ በርናውት ስለሚሸጋገር ካልተከላከል ነው ራሱን በከፍተኛ ደረጃ የሚያወግዝ የሚጸየፍ እና ስራውንም ሙያውንም ዝቅ አድርጎ የሚያይ ሰው መትረፍ ይቸገራል። ሕክምና
ከመድኃኒቱም ካላችሁት ከቢሮ ምናምን ማማሩም በላይ የመጀመሪያው ነገር የእናንተ ሳቅ ነው፣ የእናንተ ሰርቪስ ስማይል ነው። ሌላው ሲታከልበት ደጋፊ ይሆናል። እናንተ ኮምፓሽን ፋቲግ ውስጥ ገብታችሁ በርናውት እያደረጋችሁ አልተከፈለም አልተደረገም እያላችሁ ለሌላው ሰው የሚተርፍ ነገር ለማድረግ ያስቸግራል። ይሄንን ኮንሽስሊ ሙያችሁም ስለሆነ ማየት ይኖርባችኋል። በርደን፣ ችግር፣ ጫና እንደተጠበቀ ሆኖ እሱን ተቋቁመን ግን እንዴት ነው ግለሰብን፣ ቡድንን፣ ሀገርን የምናሻግረው የሚለውን ማየት። ይሄን ከእናንተ ነው የምንማረው። አንድ ሰው ታሞ ሕክምና ሲመጣ ከአንድ ሳምንት በኋላ ከ15 ቀን በኋላ እዚህ የሕክምና ማዕከል ታክሜ እድናለው የሚል ተስፋውና የኔ ጉዳይ በቃለት ብሎ የሚያስበው ሰው ፐርሰንቴጁን ለእናንተ ልተው። እናንተ ግን እስከ መጨረሻዋ ሰከንድ ሁልጊዜም አድናለው እያላችሁ የምታከሙት እንጂ ይሞታል ብትሉ እኮ አብራችሁ አትደክሙ። ያ የአድናለው ኢነርጂ ለሰውየውም ይጠቅማል፣ ለእናንተም ይጠቅማል። የማዳን ግማሽ መንገድ ስለሆነ እሱን መጠበቅ ያስፈልጋል። ሐኪምን በሚመለከት ከሀገራዊ ፖለቲካ ለውጥ፣ ኢኮኖሚ ለውጥ ጊዜ እንዳላባክንባችሁ ብዬ ነው። ፖለቲካ ለውጡ ቅድም አንድ ነርስ መሰሉኝ እናንተ ጋር ያለው በሽታ ወደ እኛም መጥቷል አሉ። እኛ ጋር ያለው በሽታ ወደ እናንተ ባይመጣማ እናንተም እዚህ እኮ አመጡ ነበረ። የሚወራረስ ነገር ነው፣ እንደ ጉንፋን ነው። አንድ አካባቢ ሲሆን በፍጥነት ነው የሚተላለፈውና እኔ አይመለከተኝም ያ ጉዳይ ማለት አይቻልም። እንኳን በእናንተ ደረጃ ከሰው ጋር የሚገናኝ ሰው የሚያገለግል ቀርቶ ማንኛውም ዜጋ በሆነ መንገድ ይመለከተዋል ጉዳዩ። ያ ፈጣን ለውጥ ብዙ ሴክተር ነክቷል። እንዲነካም ነው የሚፈለገው። እንዲነካ የሚፈለግበት ምክንያት በየቦታው ከፖሊሲ ጀምሮ እንዳነሳችሁ በጣም በርካታ ሊሻሻሉ የሚገባቸው ጉዳዮች ታፍነው ተከርነው የቆዩ ጉዳዮች ስላሉ በአመፅ በረብሽ በግርግር ሳይሆን ግራውንድ ሆነን ዋይዝ ሆነን ካየናቸው ለመፍታት እድል የሚያስገኝ ለውጥ ነው። ለውጡ ግን ፖለቲካሊም ኢኮኖሚካሊም ሲፈጥን ስፒዱን ጌጅ ማድረግ ካልቻል፣ መለካት ካልቻል፣ ማቆየት የሚገባን ቦታ ማቆየት ካልቻል ክራሽ ሊያስከትል ይችላል። ፍጥነት ስለሆነ ብቻ አይደለም፣ ፍጥነቱን በትክክል እየገራ ነው ወይ የሚለው ጉዳይ መታወቅ አለበት። ለምሳሌ የኢትዮጵያን ኢኮኖሚ ስንወስድ ከዚህ ቀደም የነበረው እሳቤ በኢኮኖሚክስ ቢግ ፑሽ ይባላል። የቆመን ኢኮኖሚ የቆመን አውሮፕላን ለማስነሳት ያለ የሌለ ኃይል መጠቀምና አውሮፕላኑ እንዲነሳ ማድረግ ነው። በቢግ ፑሽ ቲዮሪ ኢትዮጵያ ውስጥ ያለ የሌለ ሪሶርስ ተጠቅመን አውሮፕላኑን ካስነሳን በኋላ ፍጥነቱን ኮንትሮል ማድረግ ካልቻል፣ ዴስቲኔሽኑን ማወቅ ካልቻል ሊከሰከስ ይችላል። ከተከሰከሰ ካለመነሳት አይሻልም። ካለመነሳት የሚሻለው ከተነሳ በኋላ መስመሩን ሳይስት መጓዝ እንዲችል ማድረግ ነው። ቀላል ኤግዛምፕል አግሪጌት ዲማንድ ላይ ያተኮረ የኢኮኖሚክ አካሄድ ስለነበረን በገጠር ቡና ሲጠጡ የስኳር ጥያቄ ያልነበራቸው ሰዎች የገጠር ሰዎች እንደምታውቁት በገጠር ቡና ሲጠጡ ስኳር እንዲፈልጉ ዲማንዱ ከፍ አለ። ወይም ስልክ ቤት ቀጠሮ ይዞ 3 ሰዓት 4 ሰዓት ተጉዞ የሚነጋገር የነበረ አካባቢ አሁን ሃንድ ሄልድ ማግኘት እንደሚችል ወይም ሰፈር ውስጥ ሰው መያዝ እንደሚችል አየ። ዲማንድ ተፈጠረ። ዲማንድ ከተፈጠረ በኋላ ግን ያለው ሰፕላይ ስልኩንም ማዳረስ አልቻልንም፣ ስኳሩንም ማዳረስ አልቻልንም፣ ሕክምናውንም ማዳረስ አልቻልንም። ሰምሃው ቆም ብለን ጋፑን የምንቀይርበት መንገድ ማሰብ ይፈልጋል። ይሄን ሀገራዊ ሁኔታ ከተገነዘብን የሕክምናውን ሴክተር ሰብ ሴክተር ከሶሻል ሴክተር ውስጥ ያለውን አንድ ቤዚክ ወሳኝ ሴክተር ችግር እዛ ውስጥ ተረድቶ ለመፍታት እድል ይሰጣል። ሀገራዊ ነገሩን ካላየን አንዳንዶች እንዳላችሁት ቀላል እኮ ነው፣ በፖሊሲ መፈጸም ነው፣ ቀላል እኮ ነው፣ ማዘዝ ነው፣ ቀላል እኮ ነው እንዳላችሁት ቢሆን ኖሮ እኔ ደግሞ ቀላል እኮ ነው ልብ ህክምና ምንድናት? 1 ሰዓት ቀዳችሁ ሰው ለማድማት ነው እንደሄን ያክልላችሁ ይችላል። የልብ ሰርጀሪ ምን እንደሆነ ሙያተኞቹን መጠየቅ ጥሩ ነው። እነሱ ነው የሚያውቁት። በአንዲት ሰከንድ ስህተት ምን ሊያጋጥም እንደሚችል እነሱ ያውቃሉ።
የብሬን ሰርጀሪ በሚመለከት ሙያተኞቹን መጠየቅ የሚሻለው። ወደዚህ ያለውን ጉዳይ እንደዛው ማለት እዛ ተቀምጠን እዚህ ከቀለለብን ብንቀያየር ደግሞ ነገሩ ሊቀየር ስለሚችል ሳናቀለው ይሄን ጉዳይ ብታዩት ብሎ ማመላከት ነው ጠቃሚ የሚሆነው። የእናንተ ጉዳይ ከደሞዝ ጋር የሚያያዘው አጠቃላይ ቅድም ያነሳሁት ነው። በኋላም እንደየሁኔታ ነካከዋለሁ። በቃለ መሐላ ስትገቡ ሁለት ኪ ነገር ቃል ትገባላችሁ። አንደኛው በቅንነት ህዝብን ማገልገል፣ ሁለተኛው የሕክምና ስርዓቱን በእውቀት ማዘመን ማሻሻል። ሁለቱ ኃላፊነት ከብዙ ንግግሮች ውስጥ ስትመረቁ ቃል የምትገቡት ነው። እናንተን ሕክምናን ገንዘብ ማግኛ፣ ሕክምናን ዝና ማግኛ አርገን ካሰብን ዋና ኮር ሜሴጅ የሆነውን ሰው መርዳት ኮምፕሮማይዝ እናደርጋለን። የእናንተ ዋናው ነገር ሰው መርዳት ነው፣ ራስን መስጠት ነው፣ ሰውን ማዳን ነው። ለዚህ ስጦታ ምንም አይነት ክፍያ ቢከፈላችሁ በሰራነው ልክ ሊባል አይችልም። ህይወት እያዳናችሁ ህይወት ለሚያድን ሰው ምንድን ነው የሚከፈለው? እናንተ በቅንነት ስታገለግሉና ስትሰሩ ሊያልፍ የነበረን ሰው እያዳናችሁ፣ በእናንተ ደግሞ ስህተት የሰው ህይወት እያለፈ፣ በሁለቱም መንገድ ቅጣቱም ሽልማቱም አስቸጋሪ ነው የሚሆነው። እኔ ለሕክምና ሙያተኞች ውለታቸው በገንዘብ ይከፈላል ብዬ አላምንም። የኛም ሌላ ዓለም ያለው ውለታችሁ የጀግና ክብር፣ ሀገር የሚወድ ሀገር የሚያገለግል ክብር